መንፈስ ቅዱስ አሐዱ አምላክ ብዬ ሰላምታ ላድርስ አባታችን በሰማይ ዙፋን ያለህ ዘላለም ጸጋ ይብዛልን ክብርህ ለምድራችን ምሕረት ይምጣ በተስፋ አዘውትር በረከት ስጠን በይፋ ሁሌም ጎብኘን በይቅርታ መንፈስ ሆነ አይቋረጥ እስከ ዘላለም ጸጋህ እንዳንጠፋ በኃጢአት ቀንበር ወድቀን አደራን ኃይልና ብርታት ስጠን ጠብቀን ከሚፈታተን ጠላት እንድንወርስ ያንተን ደገኛ መንግሥት ይሁን ብለን ይቅርታ ስጠን ምሕረት አድለን የዘላለምን ሕይወት ሰፍረ ስጠን የመንፈስህን ስጦታ ደስ እንዲለን ለቀንም ሆነ ለማዕታ አረጋግተን ሁልጊዜ ሰላም ስጠን በመንፈስ ዛሬም በደስታ ባርከን ኃይል ስጠን እንድናመልክ በይፋ እምነትንም አሳድርብን በተስፋ ምግባችንን አንተ አስበህ ስጠን ጠብቀን ከፈተናና ሐዘን ሰላም ሰጠን ሁሌ በደስታ ጎብኘን ይህ እንዲሆን መልካም ፈቃድ ይሁን ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ሰላምታ ላድርስ ለዓለም ጌታ ለምድር ለሰማይ ንጉሥ ሥላሴዎች ሰውን እንፍጠር ብለው ተነሳሱ አልቀረምና ወዲያው በመልካችን እንደ አምሳላችን አድርገን እንፍጠር አንድነት ሆነን ሰውን ወዲያውንም አዳም ሔዋንን ፈጠሩ በሕግ ሆነው ትእዛዝ ጠብቀው ሊኖሩ በዚህ አይነት በተድላ ገነት ሲኖሩ ተሳሳቱ ተለወጠና ነገሩ ነገር ግን ከጥቂት ዓመታት በኋላ ተታለው ሞኞች ሆኑና ተላላ በእባብ ተንኰል በኃጢአት ቀንበር ወድቀው ተዋረዱ ዕፀ በለስን በልተው እንዳትበሉ የተባሉትን እንጨት ቈርጠው በሉ የጥፋት ፍሬ ቅንጣት ሲፈጥራቸው አዳም ሔዋንን ከጥንት እንዲያውቁለት ሰርቶ ነበረ ሥርዓት እንዳትበሉ የዕፀ በለሲቱን ፍሬ ትእዛዜን አስጠነቀቅኩኝ ነግሬ እንዳትነኩ የዕፀ በለስን ቅንጣት ነገርኳችሁ ገና አስቀድሞ ከጥንት እነሱ ግን በእባብ ተንኰል ተታለው ቀጥፎ በሉ የጌታን ትእዛዝ አቃለው እሷን በልተው አምላክ የሆኑ መስሏቸው ተታለሉ ጥፋት ሆነና ሥራቸው በዚህ ጊዜ በኃጢአት ቀንበር ወድቀው ተባረሩ ከገነት ተድላ ወዲያው እየኖሩ እጅግ በጣም ተዋርደው አሳለፉ ብዙ ዘመናት ተሰደው ተገፈፉ ጸጋ እግዚአብሔርንም አጡ ለዘመናት አይቀጡ ቅጣት ተቀጡ ተሳስተው እንባ ፈሰሱ ወድቀው ዳግመኛም ደም አለቀሱ ወዲያው በሦስተኛው እያለቀሱ ባክነው ተጨነቁ እጅግ በጣም ናዝነው አዳምም ከገነት ተድላ ተባሮ ይኖር ነበር እያለቀሰ አምርሮ እግዚአብሔርም መራር እንባውን አየና ተስፋ ሰጠው አድንሃለሁ አለህና አዳም አዳም አይዞ ጠብቀኝ እመጣለሁ ከልጅ ልጅህ መጥቼ ሥጋ ለብሳለሁ ተወልጄ ከድንግሊቱ ልጅህ እመጣና አድንሃለሁ አይዞህ ጀርባዬንም ለገራፊዎች ሰጥቼ ጊዜው ሲደርስ አድንሃለሁ መጥቼ ተሰቅዬ በቀራንዮ ተራራ ተቀብዬ እጅግ አስፈሪ መከራ ትድናለህ አይዞ በተስፋ ተጽናና የአምላክ ቃል ከቶ አይሻርምና የሰው ልጆች በኃጢአት መርገም ሲኖሩ ሲሰቃዩ ለብዙ ዘመን ነበሩ በአዳም በደል ፍጥረቱ ሁሉ ተግዞ ይኖር ነበር
አንገቱን ደፍቶ ተክዞ ጌታም አይቶ የአዳምን ሐዘን ጭንቀት ተናገረ። የሕይወት ማዕዳን ትንቢት 5500 ዘመን ሲፈጸም ተወለደና መድህን በትንቢቱ የነገረውን አስታውሶ በመስቀል ላይ መድኃኒት ደሙን አፍስሶ በችንካር ቅዱስ ሥጋውንም ቆርሶ የአዳምን ዘር ገነት አገባው መልሶ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። እንዲህ ነበር የመድኃኔ ዓለም ልደቱ ከድንግል የተወለደው ከናቱ ተጸንሶ በቅዱስ ገብርኤል ብስራት ተወለደ። በተነገረው ትንቢት በብስራቱ ጸነሰችና ድንግል በበረት ወለደችልን በጎል ሄሮድስም የጌታ መወለድ ሰማና ተቃጠለ። በቅንዓት መንገድ ሄደና የእሱን መንግሥት የሚቀናቀን መስሎት ተሸበረ። ልቡን አወቀው ቅናት በዚህ ጊዜ በምቀኝነት ደበነ። ጌታ ሊገል አስቦ ተንኰል ወጠነ። በእሱ ሰበብ ብዙ ሕፃናት አረደ። ደማቸው እንደ ጎርፍ አወረደ። የቅድስት የድንግል ማርያም መከራ አይረሳም፣ ሁሌ ይኖራል ሲወራ። በሄሮድስ አዝና አልቅሳ ከፍቷት ተንገላታች። በምድረ ግብፅ ስደት ልጇን አቅፋ በንዳድ ቆላ በረሃ ተሰደደች። እንደ ምስኪኖቹ ድሃ በበረሃው ተንከራተተች ተጨንቃ። የመከራው የጭንቋ ጊዜ እስኪያበቃ በዚህ ዓለም በኖረችበት ዘመን ተሳቀቀች። እንዳይገሉባት ልጇን ቁራሽና ውሃ ለመነች ተርባ። ለአንድ ልጇም ሆዷ ተጨንቆ እየባባ በቈላና በደጋው ምድር ሳይቀር ተንገላታች። በሸንተረሩ ምድር በየዋሻው በየፍርጉታው አደረች በመጨነቅ ልጄን ገደሉት እያለች ረሃብና ሐዘን መከራ ጭንቀት ደረሰባት። በስደታቸው ወራት ጊዜው አልፎ የመንከራተቱ ሲያበቃ ለመመለስ ትመኝ ነበር አጥብቃ። ጌታን አቅፋ እንደ ባይተዋር ከርታታ ደረሰባት። ረሃብ ጥማት በተርታ ተሰደደች 3 ዓመትና መንፈቅ የስቃዩ የሽንቆ ጊዜ እስኪያልቅ ደረሰና መመለሻቸው ወራት ተመለሱ። ገቡ አገራቸው ናዝሬት። በልጇ ሞት በመድኃኔ ዓለም ስቅለት ደርሶባታል ከባድ መከራ ጭንቀት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ጌታችንም ይታዘዝ ነበር በብርቱ እንጨት ሰብሮ ውሃ እየቀዳ ለእናቱ እስኪፈጸም የሕፃንነት ወራቱ እንዲሆኑ ቀስ በቀስ ነበር እድገቱ። ኋላም አድጎ ዕድሜው ሲሞላ 30 ለመጠመቅ አስቦ ሄሌድ ተነሣ። ዮሐንስም አጥምቀኝ አሁን አለው እንዲያጠምቀው ኃይልና ብርታት ሰጠው። ተጠመቀ በዮርዳኖስ ወንዝ ጅረት ለእኛ ብሎ ሲያስፈልገው ጥምቀት በመጥምቁ በዮሐንስ እጅ ተጠምቆ ይጾም ጀመር። እጅግ በጣም ተጨንቆ ገዳም ገብቶ 40 ቀንና ሌሊት ጾሞ አሳየን። እንዲሆንልን ትምህርት ጊዜው ሲደርስ የመምህርነት ወራቱ አስተማረ። በይሁዳ ምድር በብርቱ ሙታንንም በየወገኑ አስነሣ። ሽባ ሳይቀር እውር ፈወሰ አንካሳ። ተዘዋውሮ አስተማርና ወንጌል ሂዱ አምጡ የአህያይቱን ግልገል በፍጥነት ሄዳችሁ አምጡ አሁን ብሎ አዘዘ። ከተማሪዎቹ ወገን ተቀምጦም በአህያይቱ ግልገል
ይጓዝ ጀመር። በከተማይቱ መሃል ሕዝቡ ሁሉ በመንገዱ ዳር ቆመው ተቀበሉት። ተሰምቷልና ዝናው በውርንጫ ተቀምጦ መቅደስ ሲገባ እልል አሉ እያስተጋቡ ጭብጨባ። ብዙዎቹ ልብስ አነጠፉ ጎዳና ስለ ክብር የዓለም መድኃኒት ነውና። ሕፃናቱ በእናቶች ጀርባ ታዝለው በደስታ ይጮኹ ነበር አይተው። ገሚሶቹ በእጃቸው ይዘውን ዘንባባ እልል አሉ። ከቤተ መቅደስ ሲገባ ሆሳዕና ለዳዊት ልጅ ሁን እያሉ ዘመሩለት። ሕፃን አዋቂ በሙሉ የዘንባባ ዝንጣፊውን ይዘው ለዳዊት ልጅ ክብር ይሁንለት ብለው ዘመሩለት። የምድር ድንጋዮች ሳይቀሩ አሸብሽበው በደስታ ሆነው ጨፈሩ። ሕፃናቱ ጡት የሚጠቡት ሳይቀሩ እየጮኹ ለፈጣሪያቸው ዘመሩ። ጌታችን በአህያ ጀርባ ተቀምጦ ተክሶና በሐዘን ማዕበል ተውጦ ሲቃረብ ወደ አገሪቱ ሊገባ አፈሰሰ እጅግ የመረረ እንባ በጣሙንም ልቡ አዘነ ተነክቶ ተናገረ። ትንቢት ከሐሳቡ አንክቶ በትዝብት የአገሪቷን ጥፋት አየና ትጠፊያለሽ አይቀርልሽም አለና ወዮልሽ የኢየሩሳሌም ምድር ተብተሻል መጥፋትሽ እንደው አይቀር ወዮልሽ የኢየሩሳሌም ከተማ ቢመክሩሽም ሆነሻልና የማይሰማ ስለዚህ ቅጣት መምጣቱም አይቀር በእግዚአብሔርም ብዙ ታግሶሽ ነበር ነገር ግን ቃሉን አልሰማ ብለሽ ፈጣሪሽ አሳዘንሽና በደልሽ በኃጢአትሽ ሐዘት ቁልቁለት ወርደሻል የማይቀር ነው የጥፋት ቀንሽ ይመጣል በትንቢቱ የወደፊቱን አስታውሶ ተናገረ መራሩን እንባ አፍስሶ የኋላውን የአገሪቷን ጥፋት አየና አለቀሰ ወዮልሽ አንቺ አለና በጣም አዝኖ አንገቱን ቁልቁል ደፋና አለቀሰ ርኅሩህ አባት ነውና ስብሐት ለወልድ መንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ወዳጅ 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 ያዝናል እንጂ መቼ አብሮ ይሞታል። እከደከድዬ በዚህ ይካተታል በዚህ ይካተታል። እስቲ በስማም ብዬ ሰላምታ ላድርስ ለአብና ለወልድ ወመንፈስ ቅዱስ ወመንፈስ ቅዱስ ደግሞም ላመስግንህ ብዬ ሃሌሉያ። አቤቱ አድነኝ ከዓለም ገበያ ከዓለም ገበያ በስምንተኛው ሺህ ዓለም ሲፈራርስ በጽድቅህ አስበን አቤቱ ክርስቶስ አቤቱ ክርስቶስ በዳግመኛ ልደት ሙታኖች ሲነሱ በቃል ሲገፈፍ የሰማያት ልብሱ የሰማያት ልብሱ ምድርና ሰማይ ከቦታው ሲጠፋ አድነን ጌታ ሆይ መለከት ሲነፋ መለከት ሲነፋ ያኔ ስትገለጥ በታላቁ ክብርህ አስበን ክርስቶስ ጌታ ሆይ አደራ ጌታ ሆይ አደራ በመንግሥተ ሰማይ በማያልፈው ስፍራ በክብር በደስታ አስቀምጠን አደራ አስቀምጠን አደራ። ሰማያት ሲናጋ ምድሩ ሲፈራርስ አቤቱ አድነን ጌታ ሆይ ክርስቶስ ጌታ ሆይ ክርስቶስ ውጡ ግቡ ብለህ
ሁሉን ስታደራጅ ቸር አምላክ ነህና አታስቀረን ከደጅ ታስቀረን ከደጅ ያለነው ከጥንትም ዛሬም ቸርነት አታሳጣን ስፍራ ከሰፊው መንግሥት ዋጋ ስትከፍል እንደየሥራችን በግራ አታቁመን አደራ አባታችን ነጋሪት ሲጎሰም መለከት ሲነፋ ሁሉን ቻይነህና በከንቱ እንዳንጠፋ ሰማይ ምድር ፈርሶ መድረሻ ሲጠፋን ቸር አምላክ ነህና ጨክነህ አታጥፋን ከገሃነም ቦታ እጅግ ከሚያስፈራ አድነን ጌታ ሆይ ከእንዲህ ያለው ስፍራ ተማጽነን ወድቀናል በቈረስከው ሥጋህ ተማጽነን ወድቀናል ባፈሰስከው ደምህ ተማጽነን ወድቀናል በማይሻር ቃልህ በቀኝህ አቁመን ክርስቶስ አደራ መከራው ሲወሳ የመድኃኔ ዓለም እጅግ ያስለቅሳል እስከ ዘላለም ክንድ ተሸክሞ አሸርጦ ጨርቅ መከራው በዝቶበት ሲነሳ ሲወድቅ ወጣ ቀራንዮ ከተራራው ላይ መከራ ሊቀበል ለሰው ልጅ ሲሳይ እርቃኑን ሳያፍር በጀርባው ተንጋሎ ዋለ ተቸንክሮ ፍጹም ምስኪን መስሎ ሰማያት ተናጉ ተናወፀ ምድር አይሁድ ያልጠበቁት ብዙ ታየ ታምር በጣም ተንቀጥቅጣ ግዑዟ መሬት የኢየሱስን መስቀል መያዝ አቃታት ጨረቃና ፀሐይ ደግሞም ከዋክብት መስክሩ በተርታ የጌታን ስቅለት ሰማይና ምድር እናንተም መስክሩ የጌታን ትንሣኤ ለዓለም ሁሉ አውሩ አምላክ ለእኛ ብሎ በመስቀል ላይ ሞቶ ፀሐይ በማየቷ ጌታዋ ተራቁቶ ብርሃኗን ነፈገች ተሳቃና ፈርታ ተራቁቶ ስላየ ጌታ በአዳም ፋንታ ጨረቃም ደም ሆነች ከዋክብት ረገፉ ሐሞት ስለጋቱት በከበረ አፉ የከበረ ሥጋው በችንካር ተቆርሶ ዓለምን አዳነ ደሙንም አፍስሶ ባለ ቀራንዮ ክርስቶስ ተሰቅሎ እኛኑ ለማዳን ለሰው ልጆች ብሎ ቀራንዮ አለ ሰቅሎ እንደ ዋዛ ከኃጢአት ታላቁ ነፍሳትን ሊገዛ ግንድ ተሸክሞ ሲወድቅ ሲነሳ ዓለምን አዳነ ከኃጢአት አበሳ ለፍርድ መመለሱን ሰማያት መስክሩ አስጠንቅቁ ለዓለም ለሕዝቡም ንገሩ ሕዝቦች ተጠንቀቁ እንዳትታለሉ ለፍርድ መምጣቱንም ንገሩ ለሁሉ በግራ እንዳንቆም
ተራቁተን ከጸጋ በንስሐ ታጥበን ለጸሎት እንትጋ። ለጸሎት የአዋጅ ድምፅ ሲነገር ፍርድ ሲያስተጋባ በቀኛ ቁመን ከጭንቅ እንዳንገባ ወዮን በዚያን ዕለት በክብሩ ሲገለጥ የትንገባ ይሆን ወዴት ስለማምነት ይህን ጊዜን በርታ ሳለን በሕይወት ጉድ እንዳያደርገን መጥቶ በድንገት ዕውራን እንዳሰው ያበሩ ጣቶቹ በደም ተለወሱ ቅዱሳት እጆቹ ሁሉም ማድረግ ሲችል ለአዳም ሲል ተዋርዶ ተቀበለ ስቃይ ከሰማያት ወርዶ ከደጅሽ ቆሜአለሁ ኪዳነ ምሕረት ታማልጅኝ ብዬ እጅ በመጥናት ለፍርድ ሲገለጥ ልጅሽ በዚያን ዕለት እንድታማልጅኝ አደራሽ እመቤት አደራሽ ኪዳነ ምሕረት ነሽ ያለ ሁሉ ቤዛ ኪዳነ ምሕረት ነሽ ያለም ሁሉ ቤዛ ሰማይና ምድርን ልጅሽ የሚገዛ በምድራዊም ሆነ በፈተና ቦታ ማርያም ተጠብቀኝ እጆቿን ዘርግታ እንዴት እድናለሁ ቤቱ ብልሃቴ አንቺ ካልጠበቅሽኝ ማርያም እመቤቴ ማርያም ሚስትሬ ነሽና ከሥጋ ያድኝ በረድኤት ነይና ክርስቶስ አምላኬ የዓለም ብርሃን በረድኤት ናና ሁልጊዜ ባርከን በመስቀል ብርሃን ባርከ ቀድሰን በሥጋ በደም ዘወትር አድሰን በወንጌልህ ጸጋ ሁሌ እንድናበራ መትጋቱን አድለን ጌታ ሆይ አደራ በስመ አብ ብዬ እስኪ ሰላምታ ላድርስ ለአብና ለወልድ ወመንፈስ ቅዱስ እስኪ ላስታውስ የሕማማቱን ሳምንት የጌታዬን የክርስቶስን ስቅለት እንደዚህ ነው የመድኃኔዓለም መከራ ያሰቅቃል። በሰው አንደበት ሲወራ አይሁድም በምቀኝነት ተነስተው መከሩበት። ጌታን ለመግደል አሲረው ከሐዋርያት አንዱን ይሁዳን ጠርተው ከእርሱ ጋር በምስጢር መሐላ ምለው ፈጣሪውን በመሳም ሊያሲዝ ጠቁሞ ሊመራቸው የጌታን ጉንጮቹን ስሞ 30 ብር የእጅ መንሻውን ሰጥተው ያሳያቸው። ጌታውን ሄዶ ሳመው። ጌታም አውቆ ምነው ነከስከኝ አለው። ዋ ይሁዳ
እንደምን ያለው ሰው ነው ፈጣሪውን በ30 ብር ሸጠው። እንዲህ ነበር የሕማማቱ ስቃይ የሚያሰቅቅ በሰው አእምሮ ሲታይ ሰኞ መክረው ማክሰኞ ማሉ ሲያሴሩ ረቡዕም አጽንተው በጣም መከሩ። ሐሙስ ሌሊት ይዘው የፊትኛ አስረው አቀረቡት። ፍርድ አደባባይ ወስደው አስፈረዱ። ሞት ይገባዋል ብለው እየመጡ በትልቅ በትር መትሮት አቀዳጁ። የአክሊለ ሦክን ብረት የአይሁድ ንጉሥ አንተነ እንዴ እያሉ አፌዙበት። ተሳለቁበት በሙሉ ተረባርበው በግፍ ገረፉት ወስደው ሳይበድል ወንጀለኛ ነህ ብለው ሲያንገላቱ ሲደበድቡ በተራ አደረሱ። ከቀራንዮ ተራራ አሸክመው ከባዱን መስቀል በግፍ አሰቃዩት። ፈጣሪያቸውን በግርፍ በዕለተ ዓርብ 6 ሰዓት ሲሆን ሰቀሉት። የዓለም ብርሃን ጌታን ነፍሱን ሰጠ። 9 ሰዓት ሲሆን ተናወጸ። ምድርና ሰማይ በውን እርቃኑን መሆኑን አይታ ፀሐይ ጨለመች። ብርሃኗ ታጣ ከላይ ከዋክብትም ከሰማይ ረግፈው አለቁ በቦታቸው። አንድም ሳይተርፉ ወደቁ ጨረቃዋ ብርሃኗን ነፍጋ ጨለመች ፈጣሪዋ። እርቃኑን ሆኖ ስላየች መጋረጃው ከቤተ መቅደስ ያለው ተቀደደ። ከታች እስከ ላይ ወዲያው ተሰቅሎም 9 ሰዓት ሲሆን ተፈጸመ ብሎ አሰምቶ ቃሉን ይህን ነግሮ ሞትን ቀመሰ መድን ወደ ማታ። ለንጊሎስ የሚባለው ሰው የጌታን ጎን በተሳለ ጦር ወጋው። ቢወጋው ደምና ውሃ ፈሰሰ የአዳምን ዘር በደሙ ፈሳሽ ቀደሰ ውሃውም። ለጥምቀታችን ሆነን ሥጋ ደሙን መዳኛ ብሎ ሰጠን ብሉ ጠጥ ሥጋዬንና ደሜን ይህን ብሎ አንድነት አርጎ ቸረን። 2 ሰዎች አረጋውያን ነበሩ አወረዱ የጌታን ሥጋ ሊቀብሩ ገንዘው በሐዘንና በለቅሶ እስኪነሣ መቃብር በኃይል አፍርሶ ቀበሩት። እጅግ በመራር ሐዘን ስለ ሞት የዓለም መድኃኒት መድህን ቅዳሜም ተቀብሮ አለ ጌታም በመሞት ሳይንቀሳቀስ ምንም እሁድ ሌሊት መግነዝ ፍቱልኝ ሳይል ከሙታን እሱ ተነሣ በኃይል ስብሐት ለወልድ ወመንፈስ ቅዱስ ለዓለሙ እስከ ዘላለም ድረስ። በአዳም በደል አቅርቦ ራሱን ለካሳ ደመሰሰ። የሰውን ልጆች አበሳ በሲኦል ተግዘው ላሉ ነፍሳት አበሰረ። የዘላለምን ሕይወት በ40 ቀኑ ወደ ሰማያት አረገ። የዓለምን ሕዝብ በመላ ነፃ አረገ በፈቃዱም ነፍሱን ከሥጋው ለይቶ የአዳምን ዘር ከርስቱ አኖሮ አግብቶ የሚያስለቅስ እጅግ አስፈሪ መከራ ተቀበለ። በቀራንዮ ተራራ እናፍስስ መራራን ባለ ጌታ ለሞተልን እንዲሆንልን ውለታ እናስብ። መከራውንም ሁልጊዜ በመጨነቅ በሐዘንና ትካዜ አባታችን የምድር የሰማይ ንጉሥ አይተማረን። ሞተን ከፊት ስንደርስ ይቅር በለን እንደ ኃጢአታችን ሳትፈርድ በፍጻሜው ወደዚህ ዓለም ስትወርድ በዚያን ዕለት ለፍርድ ስትመጣ ጌታችን ፈጥረማን ክፋት ነውና ሥራችን ይቅር በለን። ምሕረት ልማድህ ነውና አንተው ባርከን። ቅዱስ እጅህን ዘርጋና አትንፈገን። ሥጋና ደምክን በእውነት እንድንወርስ አንተን ደገኛ መንግሥት ጌታ ሆይ የምድር የሰማይ ንጉሥ እንዳናፍር ሞተን ከፊት ዘንደርስ ክርስቶስ የዓለም መድኃኒት ነህና አደራህ በበደላችን አትጽና። በፍርድ ቀን በአስፈሪ ግርማ ክብርህ ስትመጣ በሰዓት ዙፋን ላይ ሆነህ ጻድቃንም የብርሃን ቀሚስ ለብሰው በመደሰት
በቀኝ በኩል ቆመው ተስፋ አድርገው የምትመጣውን መንግሥት የሌለባት ረሃብ፣ ጥማት፣ ንፍገት ታጣንም በግራ በኩል በመሆን ሲጠብቁ የማያዳግም ፍርድህን በዚያን ዕለት አደራ ጌታ ማረን ተጠይፍህ አትመልስብን ፊትህን አይተማረን አዛኝ ርኅሩህ አባት ተማጽነናል። በድንግል ማርያም ንጽሕት አንተው ምራን ወደ ዘላለም ሕይወት እንድንወርስ የማያልፈውን መንግሥት ተማጽነናል። በወለደች ድንግል አትንፈገን የቅዱሳንን ዕድል ስብሐት ለአብ ወወልድ መንፈስ ቅዱስ ለዓለም እስከ ዘላለም ድረስ። እርግብና ዋኔን አብረው ዘመቱና እርግብ ደህና ገባች ዋኔን ገደሉና እስቲ በስማም ብዬ ልቀኝ ለመቤቴ ማርያም በመሆኗ ክብሬና ሕይወቴ ሰላም ልሻለሁ ጽላተ ጽዮን ደጅ ተናሻለሁ አምኛንችን አዛኝቷ እመቤት ኪዳነ ምሕረት አለሁል ብለሽ አውጭን ከመዓት እስቲ ሁላችሁም ኪዳነ ምሕረት በሉ መድኃኒት ናትና ለሰው ልጆች ሁሉ ሁሌ ጠራሻለሁ በቃል ኪዳንሽ የምሕረት አማላጅ ድንግል አንቺው ነሽ የዓለም ፈርጥ አንቺ ነሽ ማርያም እመቤቴ እመካብሻለሁ እስከ ጊዜ ሞቴ ያንን የእሳት ባህር አሻግሪኝ ድንግል እንዳልወድቅ አደራ ከሲኦል ገደል የነቢያት ትንቢት የሰማዕታት አክሊል ያላንቺ ማናለኝ እመቤቴ ድንግል በአማላጅነትሽ እንኰራለን እኛ የጽድቅ መሰላል ነሽ የተሰጠሽ ለእኛ ያዕቆብ በሕልሙ ያያት መሰላል ያለ ማስታራቂ አንቺ ነሽ ድንግል ታማልደናለች እጆቿን ዘርግታ ከቶ ረፍት የላትም ከጧት እስከ ማታ ኪዳነ ምሕረት ነሽ አንቺ የኛ ተስፋ መርቆ የሰጠን ኦሜጋና አልፋ የዓለም ሁሉ መቅረዝ መንበረ ሥላሴ መድኃኒቴ እሷ ነች ለሥጋም ለነፍሴ ሁሌ ላመስግናት ተፈታ ምላሴ የምሕረት ቃል ኪዳኗን የሰው ልጅ መዳኛ
እንድታማልደን ዋኔን የተሰጠች ለኛ ዋኔ ምላሴ ተናገር ዋኔን የማርያምን ዝና ዋኔን ለእኛ መሰጠቷን ዋኔን ሳትፈጠር ገና ዋኔ ታስባ ስትኖር ዋኔን በእግዚአብሔር ሕሊና ዋኔን ተወልዳ አደገች ዋኔን ጊዜው ደረሰና ዋኔ ዘመን የማይሽረው ዋኔን ስላላት ቃል ኪዳን ዋኔን ታማልደናለች ዋኔን መድኃኒት በመሆን ዋኔ ምን ቃላት ይገኛል ዋኔን እሷን ማመስገኛ ዋኔን እነ ሕርያቆስ ዋኔን ያልቻሉት እነኛ ከዓይኗ እያዘነበች ዋኔን የእንባዋን ዘለላ ዋኔን ወደ ግብፁ በረረች ዋኔን አንድ ልጇን አዝላ ጽጌ ጻዳ ነች ዋኔን እመቤቴ ድንግል ዋኔን ድረሽልኝ ሲሏት ዋኔን ከተፍ ነው የምትል ዋኔ የጻድቃን እመቤት ዋኔን የኃጥአኖች ተስፋ ዋኔን ወደ አንቺ ጮኻለሁ ዋኔን ሳዝንና ስከፋ ዋኔ የበላይ ሰብን ዋኔን ያዳንሽው ድንግል ዋኔን ለእኔም አትንፈጊኝ ዋኔን ይህንን እድል ዋኔ ስንቅ የለኝ ለነፍሴ ዋኔን እንዴት ልሆን ነው ዋኔን ድንግል እመቤቴ ዋኔን መግቢኛ አንቺው ጥላሽን ጣይብኝ ዋኔን ኪዳነ ምሕረት ዋኔን ስጨነቅ ስጠበብ ዋኔን ስጋነት ያለት ዋኔ ድንግል መድኃኒት ነሽ ዋኔን የሰው ልጆች ተስፋ ዋኔን ከጎኔ ቁሚልኝ ዋኔን ሳዝንና ስከፋ ዋኔ የዓለም መድኃኒት ነሽ ዋኔን ማርያም እመቤቴ ዋኔን በረድኤት ግቢልኝ ዋኔን ነይልኝ ከቤቴ ዋኔ አደራሽ ማርያም ዋኔን ኪዳነ ምሕረት ዋኔን ጸጋሽን አልብሽኝ ዋኔን ኋላ ስራቆት እርቃኔን መሆኔን ዋኔን አውቀዋለሁና ዋኔን አልብሽኝ ጸጋሽን ዋኔን በኢያቄም በሐና ዋኔ እስቲ ሁላችሁ ዋኔን ኪዳነ ምሕረት በሉ ዋኔን መድኃኒት ናትና ዋኔን ለሰው ልጆች ሁሉ አፍሮ አይመለስም ዋኔን የቆመ ከደጇ ዋኔን እመቤቴ ማርያም ዋኔን የጭንቃ አማላጇ ዋኔን የአዳም መድኃኒቱ ዋኔን አንቺ ነሽ ድንግል ዋኔን በኢያቄም በሐና ዋኔን አውጪኝ ከሲኦል ዋኔን አንቺ ኤዶም ገነት ዋኔን የሰው ልጆች ተስፋ ዋኔን መድኃኒት ነሽና ዋኔን አዝኖ ለተከፋ ዋኔን የዓለም መድኃኒት ነሽ ዋኔን የዓለምን መድኃኒት ዋኔን በጀርባሽ አዝለሽ ዋኔን አረ ለምን ይሆን ዋኔን ቁራሽ የለመንሽ ፍግም ብዬ ልስገድ ዋኔን ለእመቤቴ ድንግል ዋኔን እሷ በመሆኗ ዋኔን የሰው ልጆች ዕድል ዋኔን
ማን ይመራመር ማን ይመራመር ማን ይመራመር ማን ይመራመር ያንተን ሥራ ያንተን ግብር ማን ይመራመር እስቲ በስመአብ ብዬ ሰላምታ ላድርስ ለአብና ለወልድ ለመንፈስ ቅዱስ ደግሞም ላመስግንህ ብዬ ሃሌሉያ አቤቱ አድነኝ ከዓለም ገበያ አስረው ደበደቡት መድኃኔዓለምን ሰማይና ምድርን ያስታረቀውን ተይዞታ አሰረ እንደ ተራ ሽፍታ ዕውር ስላ አበራ ሽባ ስለፈታ ልብሱን ተገፈፈ ቆሞ በአደባባይ ታስሮ ተገረፈ አጥንቱም እስኪታይ የሾህ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን ምንድነው ጥፋቱ ከቶ ምን ይሆን ያንተን ሥራ ያንተን ግብር ማን ይመራመር የዓለም መድኃኒት ክርስቶስ ማን ተጨንቀናልና ምሕረት ላክልን አንተ መድኃኔዓለም የሰው ልጆች ተስፋ በምሕረትህ ጎብኘን ከቶ እንዳንጠፋ ቅዱሳት እጆቹ ተቸንክረዋሉ ቅዱሳት እግሮቹ ተቸንክረዋሉ በጣም አልቅሱለት ሰዎች ወዮ በሉ እስራኤልን መና የመገባ አውርዶ በግፍ ተሰቀለ ለአዳም ሲል ተዋርዶ መቃብርቻ አለችው እንደ ተራ ሰው አወይ መድኃኔዓለም ክርስቶስ ወየው ቸሩ መድኃኔዓለም ታላቁ ባለ አልጋ ሰማይና ምድርን በቃሉ የዘረጋ
ጌታ አማኑኤል ኃያል ነው ንጉሥ ለወደደ ሁሉ ጸጋ የሚያለብስ ያንተን ሥራ ያንተን ግብር ማን ይመራመር? የሕይወት እስትንፋስ እፍ ያለው በአዳም ላይ ምድረ ቀራንዮ ዋለ በመስቀል ላይ የተመላለሱ በገነት እግሮቹ በሞት ተወሰደ ተጨፈኑ ዓይኖቹ እንደ ወንጀለኛ ጥፋት ሳይኖርበት የሾህ አክሊል ደፍተው ተዘባበቱበት ሰማይና ምድርን በእጁ የፈጠረ ዓለምን ለማዳን ሞቶ ተቀበረ በሦስተኛው ቀን ብርሃንን ተላብሶ በኃይሉ ተነሣ መቃብር አፍርሶ ያንተን ሥራ ያንተን ግብር ማን ይመራል? ወደ ሰማይ ወጣ አረገ በኃይሉ ብርሃንን ላከልን ሰዎች እልል በሉ ቸሩ መድኃኔዓለም የዓለም ሁሉ ተስፋ በቀኛ አቁመን መለከት ሲነፋ ነጋሪ ሲጎሰም ለፍርድ ስትመጣ አቤቱ ክርስቶስ በጉድ እንዳንወጣ ያንተን ሥራ ያንተን ግብር እንመራም በጎልጎታ ምድር መድኃኒት ተቀብሮ 3 መዓልትና 3 ሌሊቶች አድሮ በኃይል በሥልጣኑ ከሙታን ተነሣ አበቃ ተሻረ የሰው ልጅ አበሳ ምድረ ቀራንዮ ምድረ ጎልጎታ የጌታን ትንሣኤ መስክሩ በተርታ ለዓለም ገለጹ ሞቱን ትንሣኤውን ኋላም በክብር ሆኖ ለፍርድ መመለሱን ያንተን ሥራ ያንተን ግብር እንመራ በክብረ መንግሥቱ ሲገለጥ
ሲገለጥ በሰማይ የሰው ልጆች ሁሉ ይሉለታል ዋይ ዋይ አማኑኤል መጥቶ ሊያድን ዓለምን እርቃኑን ተሰቅሎ መድኃኒት ሆነን ያንተን ሥራ ያንተን ግብር አየሁኝ በሕልሜ አየሁኝ በሕልሜ ሞት የተባለውን ዕዳ ተሸክሜ ሰማሁኝ በዝና ሰማሁኝ በዝና ቀጠሮ አክባሪ ነው ሞት አይረሳምና ሞት አይቀርም ሞት ይቀሪ ይላሉ ሞት ቢቀራ አልወድም አፈሩ ድንጋዩ ከሰው ፊት አይከብድም ከሰው ፊት አይከብድም አደረቁ መቴ ወዳጆችን ባይ እያደሩ ማነስ ለካ እንዲህ ነው ወይ ለካ እንዲህ ነው ወይ እኔ አልገዛም ሱሪ ይቅርብኝ ለራሴ አፈር ስለሆነ የዘላለም ልብሴ የዘላለም ቤት አልሰራም ይቅር ጣራና ግድግዳ መቃብር ነውና የኔሳኑን ጓዳ እባክህ አምላኬ ስማ ጸሎቴን በእንባ ረምቼ የምበላውን ራሴና አንገቴ አልችለውም እልህ ሁልጊዜ ከሰው ፊት ትጥለኛለህ አየሁኝ በሕልሜ አየሁኝ በሕልሜ ሞት የተባለውን ዕዳ ተሸክሜ ሰማሁኝ በዝና ሰማሁኝ በዝና ቀጠሮ አክባሪ ነው ሞት አይቀራምና ሞት አይረሳም አይጣል እያል ስንለምን ነው ሳናስበው ድንገት ጣለብን ምነው ከግዳው ቢረዝም ምንባጡ ቢያምር የምድር ቤት ነውና መፍረሱም አይቀር እንግዳው ሞት መጣ ረግ ወየው ለእግሩ ውሃ ሙቄ በርዤ ሳልቆየው የሞትን ማረጉን ሁላችሁን እወቁ ከእሱ ቤት ይገኛል ብሩም ሆነ ወርቁ ይኸው ይሰራል በየቀኑ ሰው አንድም አልበቀለ የታል ቡቃያው ከአቤል ጀምሮ ነበር የታመነ አሁን ግን ስናየው ሞት ቀጣፊ ሆነ ሞት ቀጣፊ አይቼ መጣሁኝ ዛሬስ ብዙ ጉድ ሰው እንዳዝመራ በገፍ ሲታጨድ በከንቱ ያሙታል እንዲሁ ባሰት ሰው በልቶ ጨረሰ እያሉ መሬት ከምድር እስከ ሰማይ ሰው ቢያስቡ ሁልጊዜ ከሰው አልተለዩ ሞትና ትካዜ ደስታና ሐዘን
ማዕዘን ጎን ለጎን ሲሄዱ ይኮራበቱናል ከሁለቱ አንዱ ከሁለቱ ሁሉ በሽተኛ ሁሉ ራሴን ባይ በቤታችን ደህና መጥፋቱ ነው ወይ መጥፋቱ ነው ወይ እሱን ሞት ሲጠራው በሩቁ ሰምቼ እኔም ሙያ ላልኩት ለራሴ ፈርቼ ሰው ሁሉ በርስቱ ይጨርሳል ሀብቱን የኋላ ላያጣው መሬቱን ቀኑን ባሸንፈው ሌት መቶታ አገለኝ በቶሎ ሞት ናና እባክህ ገላግለኝ እድሜ ዘልዛላ ነው አያልቅም በቶሎ ከቶ መሞት ላይቀር እንደው ውሎ ከፋኝ ሞቴን ስጠኝ ለማይቀረው ዕዳ ደግሞ እንደ ሥጋዬ ነፍሴ እንዳትጎዳ ሆነም ዘለም እያልኩ አለቀ እድሜ ሞት መምጣቱ ላይቀር ወየው መከራዬ ወየው መከራ ገብረ መንፈስ ቅዱስ አዌ ጻድቁ ረንዴን ነው አባቴ ረንዴን ነው መድኃኒቴ ገደል እንዳክርማ የሚሰነጥቁ ረንዴን ነው አባቴ ረንዴን ነው መድኃኒቴ ገብረ መንፈስ ቅዱስ ተክለ ሃይማኖት ረንዴን ነው አባቴ ረንዴን ነው መድኃኒቴ ታላቅ ክብር ያገኙ በክርስቶስ ፊት ረንዴን ነው አባቴ ረንዴን ነው ለጌታቸው ታዛዥ ለዓለም አማላጅ ረንዴን ነው አባቴ ረንዴን ነው መድኃኒቴ በፈጣሪያቸው ዘንድ በሥላሴ ደጅ ረንዴን ነው አባቴ ረንዴን ነው መድኃኒቴ ጻድቃን ሰማዕታት ደናግል በሙሉ ረንዴን ነው አባቴ ረንዴን ነው መድኃኒቴ ሌት ተቀን ሳያርፉ ሰው ያማልዳሉ ረንዴን ነው አባቴ ረንዴን ነው መድኃኒቴ ድንጋይ ተንተርሰው ዳዋ እየጣሱ ረንዴን ነው አባቴ ረንዴን ነው መድኃኒቴ በጸሎት ተጠምደው ጤዛ እየላሱ ረንዴን ነው አባቴ ረንዴን ነው መድኃኒቴ ገብረ መንፈስ ቅዱስ አቡነ ተክልዬ ረንዴን ነው አባቴ ረንዴን ነው መድኃኒቴ በእናንተ ጋሻነት ኑር ተከልዬ ረንዴን ነው አባቴ ረንዴን ነው መድኃኒቴ የዘሊዳው ኮከብ ቅዱስ ጊዮርጊስ ረንዴን ነው አባቴ ረንዴን ነው መድኃኒቴ ተጨንቀው ሲጠሩህ ፈጥነህ የምትደርስ ረንዴን ነው አባቴ ረንዴን ነው መድኃኒቴ አቡነ አረጋዊ ታላቁ አባት ረንዴን ነው አባቴ ረንዴን ነው መድኃኒቴ ጸጋ ክብር ያገኙ በሥላሴ ፊት ረንዴን ነው አባቴ ረንዴን ነው መድኃኒቴ ሙሽራው ሰማዕት ገብረ ክርስቶስ ረንዴን ነው አባቴ ረንዴን ነው መድኃኒቴ መንኖ የሄደ ጽድቅን ለመልበስ ረንዴን ነው